ማሚ ቢስ ነው ግጭት የሀገራችን ዘገምተኛ ባቡር ይግጮት ፍንዴክስ እንደኔ ጧባይ እንዳልልሽ ስለጃጀሽ ቅሪታ አካልሽን ማን ይሰበስብልሻል? ማን የጃጀው? እኔ እንደርሶ ለመሆን የሱ ፍትፍት የመሰለውን ሽበቴን ለማጥፋት ባጣ ባትሪ ድንጋይ ጨፍጨፍ የመቀባት የሚያቅት አይመሰለው? ባትሪ ድንጋይ መቀባት ችግር የለውም እኮ ሆኖም ግን ስለጃጀሽ አስተሳሰብሽ አልሰራ ሲላቸው ጭንቅላትሽን እንዳይነክሱት ግን እፈራለሁ። አይሞትም ቢ ዛሬ ደግሞ የሚያረጋውትን ያሳጣሁት ማን ነው እንዴ አንቺ? እኔ አዎ ልንገርሽ አይደለም ጅቡቲ ለ100 ዓመት ተሰጥ ሲባል ከቁጥር በኋላ ዜሮ ችግር የለውም ብለሽ ጅቡቲን እኮ ቁማር ያስበላሽን ጉደኛ ሴት እኮ ነሽ አንቺ። የርሶንስ ማን ይንገሮት? እንደው 3 መንግስት ወይ ብለው ቀብረው አራተኛው ይሞታል ብለው በመጠባበቅ ያሉ ሬሳ ገናዥ እኮ ነው። አየሽ ግን መጃጀትሽ አእምሮሽ እንደማይሰራ አንዱ መረሻ እንጂ አልሞት። ያው እርሶ እኮ የሬሳ አበባ ይዘው አውሮፕላን ማረፊያ ስለሸኙት ብዬ ነው። ማንሽ ፍሬንድ ትንቀሳቀሽ አንቺ እኮ ዝም ብለው ከሰምሽ እኮ እኩያ ስለመመስልሽ ልጀንጅነት ይኛለሽ። እኔ እርሶን አሮጌ መኪና ያው አሮጌን ምንም ቢያድሱት 1 ኩንታል ከሰል ሞተሩ ላይ ቢያነዱበትም ይንተፋተፋል እንጂ ተረክ ብሎ አይነሳም። ተፍታፋ። አንድ ነገር ልንገርሽ የኔ ተረክኮ ተረክላለሁ ብለው ሲፍጨረጨሩ ተተርክከው እንዳይቀሩ። አሁን ባንቺ ቤት እልህ አስይዘሽኝ ጊዜ እንደሰጠሽ ያግባባሽኝ መሆኑ ነው አይደል? ያምርሽ ይቅር እንዴ ጊዜ የሚሰጡኝ በር ዘግተው ዝተው ለመውጣት ይሆናል እንጂ የአገልግሎት ዘመኑን እኮ ጨርሰዋል። እንደው ተገልብጠው ቢነበቡ ካለውጡ በፊት ኤክስፓየርድ አድርገዋል የሚል ተጽፎበት ማ እኔ ነኝ ኤክስፓየር ያደረኩት? ስሚ ግልገል ግቤ እንኳን እንደኔ ኃይል አያመነጭም። እናስሎት በእውነት ባይዘዌ ሰሞኑን ኢንተርኔት ምናምን አላየሽም? 2020 በርዝዴይ እኮ ሻወሬን ምናምን አከበርኩ እኮ እንዳንቺም ብለው ይሄ በነጩ ሻማ እኮ ምናምን በሻምፓኝ አረ ይመኑ ያሉት ቀሪ ሂሳብ ላይ ገቡ እኮ። ይኸው ያሉት ቀሪ ጉልበት አነስተኛ ስለሆነ ወገቦን እንደልቦ ማንቀሳቀስ አይችሉም። እባኮ ራስዎን የማጥፋት ሙከራ እያደረጉ ስለሆነ ያጠፉትን መብራት ያብሩና ይውጡ ነው የሚባሉት። ነገር ግን ልምከርሽ ትልቅ ሰው ነኝ ብለሽ ራስሽን በየቦታው አትጣይ። ማንም ሰው ብሎ አያነሳሽም። እንደው ድንገት ያዘነ ቢኖር አላለ ሰልፌ ሊያነሳሽ ይችላል። አይዞት ለኔ ያስብ። እንደው ቢጠፋ ይትባረክን የመሰለ ልጅ ስላለኝ እሱ ተንከባክቦ ያነሳኝ። ለምንድን ነው ከሱ ልጅ ጋር ግን የወደቀ አንሱ ማህበር መስረታችሁ እንቅስቃሴ ማታደርጉት? እንመሰርታለን። እንደው እኮ ይጣራ ቢባል ነገር ይመጣል እንጂ ይትባረክን የመሰለ ጨዋ ልጅማ እርሱ አይወልዱ። አመጣሽው እንጂ አሁን አመጣሽው እንጂ እኔ እኮ ይሄ ልጅ ሲወለድ እኮ እናቱ ያንተ ነው ስትለኝ አምኜ ተቀበልኩ። አሁን አድጎ ግን መፍዙዝነቱን ስመለከት ግን እሱማ የኔ ሽንት አይደለም ልንገርሽ። በሉ ሟች እናቱን እያሙልኝ ሙቶ ቃሻ ያርጉኝ። ይውሎት ጥርጣሬም ካሎት ቅርብ ወራጅ ስለሆኑ እዛው ሄዶ አንደኛውን ያጣራሉ። ማን ነው ቅርብ ወራጅ? እኔ ልንገርሽ ጠቅላላ ሰውነትሽን ለቀብር ልከሽ ምላስሽና እግርሽ ብቻ ይቀርልሽ እኮ ጉደኛ ሴትዮ እኮ ነሽ አንቺ። አንድ ነገር ላስቸግርሽ ነኪኪና ነሚጥ እየመጡ ስለሆነ ትነኪ አንዴ እዚህ የልጆች አየር ባትይዥ ማሚዬ አያቴ ነኪስት እማ ግቢስ ሽሮሽና አፍልተሽ ቡናሽን እየቀቀልሽ ከልጅሽ ጋር ሹቅሽን እየበላሽ አለ አይደል አዲስ የተቀጠረች ሰራተኛ ነሽ? በእምነት ትባላለች።
አልነገርኩሽም? አንድ ተግባብቶ የሚያወራች ሰው የለም። ይህ ሰውዬማ ከቤቱ ሲወጣ ራሱ 3 ፊደል እንዲያወራ ነው የተመደበልኝ። አንድ እሷን ከተፋት በምንዬ ቂጡ ላይ ራሱ ጮይ ብትሰኪበት ባህ የሚል ድምፅ ያወጣልሽ። አንቺ ብለሽ አታብራሪ። ስራ ላይ ሆኖ ሊሆን ይችላል። እና ስራ ላይ ነኝ በኋላ ተመለሱ ማለት ማንን ገደለ? የረባሽ ስም ይጻፋል የተባለ ይመስል አፉን ለግሞ ምን ያወራጫው? ይሄው ሌላ ማረጋገጫ ደግሞ መጣልሽ። ይትባረክ